ሰላም እንዴት ናችሁ? የባሮክ ቲዩብ ቤተሰቦች ሁሉ ሰላም ነው። ዛሬ በአዲስ ቪዲዮዎች መተናል ማለት ነው። እስከ መጨረሻው ድረስ ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ ቆይቱ። መልካም ጊዜ፣ መልካም ቆይታ ይመቻችሁ። የተለያየ ሰዎችን ፍላጎት እያረከው ከባሌ ጋር ለመኖር እታገል ነበር። የሱ ለመሆን እኔ ራሴ ዋጋ ከፍል ነበር። ብዙ አይነት ሰው ነው የሚመጣብህ። እኔ እንደነገርኩ አብዛኛውን በመሽሎክሎክ ነው ያለፍኩትኝ። ምክንያቱም አንዳንዱ ሌሊቱን ሙሉ አላረኩ ይላል ማለት አንዴ ሁለቴ ምናምን አርጎ ማይተኛ ሰው ያጋጥማል። አንዳንድ ሰዎች ደግሞ በሌላ በጣም ከሚያስገርሙኝ ነገሮች አንደኛው በሶሻል ሚዲያ ላይ በየጊዜው የሚመጡት አዳዲስ አይዲያዎች ማለት ነውና አልገባኝም። አሁን አንቺ የምትዩ ምንድነው? ባሌን አኖሮ ነበር ሴተኛ ዳሪነት እየሰራሁኝ እሱን አኖሮ ነበር ለፍቅር ስል። ፍቅር እንደዚህ አይነት መስዋዕትነት አይፈልግም። በነገራችን ላይ ፍቅር እንደዚህ አይነት መስዋዕትነት አይፈልግም። ፍቅር የሚፈልገው እንድትወጂው፣ እንዲወድሽ፣ እንዲያከብርሽ፣ እንድታከብሪው ምናምን ብቻ ስራ እንድትሰሪ ምናምን ብቻ ነው የሚፈልገው። እንዴ ከሌሎች ወንዶች ጋር ሂደሽ ካደርሽ እኮ በቃ ነገሩ አለሙ እኮ አበቃ። ስለምን ፍቅር ነው የምታወሪው? ፍቅር የለም ማለት ነው እንዴ? እኔ ማፈቅራትን ሴት የምወዳትን ሴት ከሌሎች ወንዶች ጋር ሂዳ እንድታድር ከፈቀድኩላት ወይም ስታድር በቃ ለኔ ኖርማል ከሆነብኝ ፍቅር የለም፣ በቃ የለም፣ ፍቅር አልቋል ማለት ነው። ይሄ የማይመስል አስመሳይነት ማለት እንደዚህ አይነት ፍቅር የለም። አሰክሽ ሲጀመር ማለት ነው። ምናልባት ድርሰት ሊሆን ይችላል አንቺ የምታወሪው ማለት ነው። ግን እኔ ግን ጥያቄ ግን ባልየው ግን ምን ነበር አቋሙ? ማለት ያቅ ነበረ አንቺ ከሌሎች ወንዶች ጋር አድረሽ ብር ነው ታምጪ ያቅ ነበረ? ምን ይሰማው ነበረ እንዴ? ባል ተብሎ ሚስቱ ከሌሎች ወንዶች ጋር ያደረች ስትመጣ ምን ይሰማው ነበረ? እኔ ጥያቄ እሱ ነው። አረ በስመ አብ! አሁን ይሄ እሺ ምንድነው? አጣሁኝ። በቃ እኔ ዝም ብል ይሻለኛል። እኔ ማለት በጣም የሚያበሳጭ ነገር ነው። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። ልክ ነው እንዳልከው። ምናልባት ደሃ ሰፈር ሌብነት ሊበዛ ይችላል። ግን ለምን ደሃ ሆነ? እንደናንተ አይነት ሆዳም ሰዎች የደሃውን ኪስ ስላራቆታችሁት ነው አንድም ድህነት የበዛው። አንተ ደሃን ለመቀነስ ምን አደረክ? የሃይማኖት ሰው ነኝ፣ የእግዚአብሔር ሰው ነኝ፣ ቤቶች ገለመሌ ትላላችሁ አይደለ? እስቲ አግዙት ደሃውን። ሰው ለምን ደሃ ይሆናል? እስቲ አጥናና ጥናት ምሁር ነኝ ዶክተር ነኝ ትላላችሁ አይደለ? ሰው ለምን ደሃ እንደሚሆን ጥናታዊ ጽሑፍ አቅርብና ድህነትን ለመቅረፍ እስቲ የሆነ ነገር አክታርግ። አታሽቀርጥ። ይሄ ለመናገር የተለየ እውቀት አያስፈልግም። በቃ ምን አሁን ይሄ ምን እውቀት ይፈልጋል? የሆነ አንዱ ሰው ተነስቶ እብድ የሚበዛው ምናምን ይላል። ያኛው ተነስቶ ድሃ ጥቁር ጉንዳይ ነው ገለመሌ ይላል። ይሄ ለመናገር የተለየ እውቀት እኮ አያስፈልግም። ድህነትን ለመቀነስ ነው እውቀት የሚያስፈልገው። ድህነትን ለመቀነስ እስቲ እውቀት አብጅ። ዶክተር ነኝ ትል የለ የተማርኩ ይለ የአሜሪካ ሂጄ ገለመሌ ብለህ ትሰክስ የለ የተማረ ሰው መፍትሄ ነው የሚያመጣው። አይመጻደቅም። አትመጻደቅ። መፍትሄ አቅርብ። ሰዎች ለምን ደሃ እንደሚሆኑ ምክንያት አምጣ። ከድህነት ለመውጣት ምን መደረግ አለበት? ህዝብም እንደዚህ ጋር አንተም እንደግል ምን ማድረግ እንዳለብህ መፍትሄ አበጅ። ሰዎች ከድህነት ይጡ። አንድ ቤት እገዛለሁ ብዬ ነበር፣ ቤቶች ገዛው እና ምን ይጠበስ ደግሞ። እኔ በጣም የምትገርሙ ሶሻል ሚዲያ ያላችሁ ሀብታም ነኝ ባዮች፣ ትክክለኞቹ ሀብታሞች ባይዘው አይታወቁም ራሱ በአካል። እናንተ በጣም ነው የምትመጻደቁት። በቃ ድህነት ያለው ምሱ ገለመሌ ምናምን። ምሱን የምታውቀውማ እዛው ስትርመጠመጥ የምታውቁት ናችሁ። ለተ የምታውቁት ይብላህና ረበስማ ምንድነው የምታወሩት? አሁን ቤተክርስቲያን ነው አይደል ያላችሁበት? ቤተክርስቲያን ላይ ይሄ አሁን የሚድብነቴ አጀንዳ መሆን አለበት። ቤተክርስቲያን ላይ እንደዚህ አይነት ምን ወንጌል ነው? የትኛው ወንጌል ነው ይሄ? ሲጀምር ማስረጃ አለ? የሃይማኖት ሰው ጠቅሶ ማለት ያለበት አንተ ማስረጃ አለ? የትኛው ክርስቶስ ነው እንደዚህ ያለው? ጳውሎስ ነው? ሉቃስ ነው? ማን ነው እንደዚህ ያለው? አትመጻደቅ። በቃ የግል ኢጎ አለብህ። በጣም ችጋራም ደሃ እንደነበርክ ተናግረሃል። ሚስትህ ከዚህ በፊትም ስታወራ ነበር። ሚስቴ ትበልጠኛለች ምናምን ስትል ነበረ።
በቃ የሚስትህ እድል በቃ እድል ሰጠህ። በቃ ሀብታም ሆነሃል። በቃ ምን እንጠበስ ታዲያ? ግን አትመጻደቅ። ሰዎችንም አታሸማቁ። ድሃ የሚበዛው እና ይበዛ ቤትህን ዘርፎ ይገባል። ገና የሚረባው ካጣ የሚበላው ካጣ ከራባው ቤትህን ዘርፎ ይበላል። ገና ድሃው ምን ታመጣለህ አንተ? ድሃ እንዲቀንስ ምን አድርገሃል? ሀብታም ሁኑ እኮ ግን ድሃው ለምን ትሰድቡታላችሁ እንዴ? ብችሉ ማገዝ ነው እንጂ አግዘው። አትሊስት የሆነ የሰፈር ልጅን አግዘውና ሰው አድርገው እንጂ ምን ያመጻድቃል? ድሃ የሚበዛው ሌብነት የሚበዛው ድሃ ጋር ነው። እንትን የሚበዛው ድሃ ጋር ነው። እንትን ሀብታምስ ድሃ የሚሰርቀው ሞባይል ነው። ሀብታም ሀገር ነው የሚሰርቀው። ሀብታም ከመንግስት ነው የመንግስትን ግብር የሚወስደው። ሀብታም የሰው ነፍስ ነው የሚሰርቀው። ምንድን ነው የምታሽቀብጠው? ድሃ ሞባይል ቢሰርቅ ነው 500 ብር 600 ብር ቢሰርቅ ነው ድሃ። የምግብና የመብላትና ያለመብላት ጉዳይ ስለሆነ ማለት ነው። ሀብታም እኮ ሀገሩ ነው የሚሰርቀው። የሀገሪቷን ሀብትና ንብረት የሚሸሸው ሀብታም ነው። ለሀገሪቷ መክፈል የነበረበትን ግብር ቀንሶ አጥፍቶ የሚያጠፋው የሚሰርቀው ሌባው ሀብታም ነው። የሀገሪቷን ሀብት እየሰረቀ አሜሪካና አውሮፓ የሚያስቀምጠው ሀብታም ነው። ሀብታምም ሌባ ነው። አታሽቀምጥ። ሲያስጠላ ነይ 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 ማይ ጉድሽ ነይ ማሂ ነይ እስቲ ደግሞ ጉድሽ ነይ አንቺ ጉድሽ ነይ እንደምታረጊያት እሺ ሲቆጡት ያለቅሳል። ይሄ ነው። የት እሺ የት ነው የምትሄጂው? ችግሩ ምንድን ነው? አልገባኝም። ፓስታ የተሰራበት ማለት ነው። ምን ይሄ ቢፍ ውስጥ ላይ ሳለ አይደለ? እሱ ተደርጎ ተጠብሶ ተደረገላችሁ በፓስታ ፓስታ አልበላም አለች። ታዲያ ምንድን ነው የምትበላው? ፓስታ ስለማትበይ ነው ቤት ለቀሽ የምትሄጂው? እኔ ስለዚህ ቪዲዮ ባይዘው ብዙ ነገር ማለት አልፈልግም፣ ግን የኛን ዘመን አይታችሁ ይሄን ዘመን ስታዩ ግን በቃ ታዝናላችሁ በእድገታችሁ ማለት ነው። እንዴ እኛ እኮ ቀኝ ግዛት እኮ ነው በቃ የላያችን ላይ የተደረገብን ቀኝ ግዛት፣ የባሪያ ግዛት ነው የተደረገብን። እንዴ እሄዳለሁ የቺ ፈልፈላ ምን ብለሽኛለሁ እሄዳለሁ ምግብ ነው ምናምን። እንዴ እኛ እኮ ምግብ ስጡን ብለን እኮ ነው በርበሬ ሳማ ላይ ምን እንደሚያደባልሉ እኮ እውነቱን ነው። ፍልፍሉ እኔ አባቴ አንድ ቀን ገርፎኝ አያውቅም ብሎ የግድያ ሙከራ ነው እንጂ አድርጎብኝ የሚያውቀው ያለው እውነቱን ነው። እንዴ እቺን ነበር እንጂ በርበሬ ማጣል አሞላቋት። ደግሞ እናንተ ቪዲዮ ምናምን ከዛን እየቀረጻችሁ ምናምን አሞላቋት። ገና 9 ዓመቷ 8 ዓመቷ 6 ዓመቷ ነው የሚሆነው በ10 ምናምን ዓመቷ ዛሬ በምግብ አይደል ሄደችው። ነገ ደግሞ ሪሞት እኔ የምፈልገው ቲቪ ቻናል አልተደረገልኝም ብላ ቲቪውን ተሸክማ ግርጥት። እናንተ እኔ ዛን ጊዜ ደስ ብሎኝ እልልልላለሁ። ምክንያቱም አትቀጡማ። መብት የለውም ልጅ መብት የለውም ልጅ አንተ ቤት እስከኖረ ድረስ መብት የለውም ልጅ። አይራባው አይጥማው፣ ማግኘት ያለበትን ከቤተሰብ ፍቅር ያገኝ፣ ትምህርቱን በትክክል ይማር። ነገ ሰው የሚሆንበትን ነገር ሁሉ ዛሬ ይደረግለት። በሃይማኖቱ ጠንካራ እንዲሆን ይደረግ። በቃ ከአባትና ከእናቷ በጣም ቅርብ ይሁን፣ እንደ ፋሚሊ ይሁን። እናትና አባቱን የሚፈራና የሚሽቆጠቆጥ ሳይሆን የሚያከብርና የሚወድ የሚያፈቅር ልጅ ይሁን እንጂ ከዛ ውጭ ምን አባቱ አገባው እንዴ? ማን ነው የሚያኖረው? አኗሪ እናንተ ናችሁ ወይስ እሷ ናችሁ? ማን ነው አኗሪ? ዲሞክራሲያዊ መብት አሜሪካ ምናምን ዲሞክራሲያዊ መብት ሆነው አይ ሰብአዊ መብቷ እንዳይሳይገፈፍ ምናምን ቆዳሃን ተገፈውነት ሄደልሃለች። አንተስ ደግሞ አባትየው ቪዲዮ ቀርጸ ምናምን አታላጋትም እንዴ? በጥፊ ምን አትሟም ምን ትሆናለች? ነገ ብድግ አታረጋትም። ኧረ ወይኔ! ኧረ አሁን እቺ ስታድግ በቃ ተምች ነው የምትሆነው። ተምች ባለሙያ ሴት ወጥ ሰርታ ከጨረሰች በኋላ ማማሰያውን አጥባ ነው የምታስቀምጠው። እስቲ የታላችሁ ባለሙያዎች ትጨማለቁ። ምንድነው አሁን ይሄ ባለሙያ ሴት ማማሰያ ምናምን? ኧረ እባክሽ አንቺ አሁን ስለ ወጥ ቤት እያወራሽ ነው፣ ስለ ኪችን ምናምን፣ ስለ ወጥ አሰራር፣ ስለ እንጀራ አይደለም። በቃ እኛ አትሸውዱንም እናንተኛ ናት አይደለም፣ እውነታው አይደለም።
ማማሲያ ሽጥፋና ማማሲያዋን አጥባ ነው የምታስቀምጠው አለች። ምን መጀመሪያ አታጥበውም እንዴ? ወጡ እስከ መክተታው በፊት የለም አይጨመርም፣ መጀመሪያም አይታጠብም። እንዴት ነው ያንቺ ሙያ እንዴት ነው ባክሽ? መጀመሪያ ወጡ ላይ ስከተው ሳይታጠብ ነው የሚገባው ማለት ነው። እሱ ሲያልቅ ነው ብቻ ነው። ድስቱ ይቆሻል ባይዘው እንትኑ ካልታጠበ፣ ማማሲያው መጀመሪያ ካልታጠበ እኮ እንደዚህ አይነት ችግር እኮ አለው። ያንቺ ሙያ ግን በጣም ባይዘው ከባድ ሙያ ነው ያለሽ። ግን አትጨማለቁ። በቃ ሳቂ አልቻልኩም ማለት ነው ይሄን ቪዲዮ እና አሁን አንቺ የመሰለች ቆንጆዬ ልጅ እንደዚህ አይነት ተምች የሆነ ቪዲዮ ትሰራለች። የተሻለ ቪዲዮ አተሽ ነው። በስማ ባለጌ እኔንም አባለክሽ። አቤት ማስጠላት ምንድን ነው አሁን አንተ ምናልባት የማስታወቂያ ሀሳብ ሊሆን ይችላል፣ የሺፎን ነው ምናምን የማዘሮች ልብስ ማስታወቂያ ሊሆን ይችላል። ግን ሴቶቹ ቢያስተዋውቁስ አሁን ምን አዲስ ነገር አለው? አንተ ወንድ ነህ ሱፍ ብታስተዋውቅ የራያ ይሄ ምንድነው ስሙ ወንዶች የሚጠመጥሙትን ይሄ ምናምን ብታስተዋውቅ አንተ አሪፍ ነው፣ ወንድ ነህ አይደለ? ሴቶቹ ደግሞ ይሄን ቢያስተዋውቁ ምን ችግር አለው? በዚህ ያለ አለማምዳችሁ ነው ዋናው ላይ ወስዳችሁ ቅርቅር የምታደርጉት ሰውን። በዚህ አሁን ይሄ ኮንተንት ምናልባት ይሄ ኮንተንት ይሄ ማስታወቂያ የምንድነው ስሙ የዘመናዊ ቀሚስ ቢሆን ኖሮ ህዝብ ይንጫጫ ነበረ። ምናልባት ማለት ነው። ይሄ ከምዕራባውያን ተልኮ ዘመናዊ ቀሚስ ያስተው ይሄ ግን ባህላዊ ግን ስለሆነ ኦኬ ጀስት እንደ ጆክና አንተ እንደ ቀልድ ተይዞልህ ነው ማለት ነው። ግን አይደለም። አየህ ነገ ተደጋግሙታላችሁ፣ እዛ ነገር ውስጥ ህዝቡን ትከቱታላችሁ። ከዛ እንዳይቃወምህ ባህል ውስጥ ገብተሃል ወይ ሃይማኖት ስለ ትቀራቀራለህ። ከዛ በኋላ ሰው ቢናገር ራሱ በብሔር የተናገራችሁ ምናምን ተሰክሳለህ ማለት ነው። እና አያምርም። ይሄ ወንድም ለማለት ይቸግራል። ሴት ነህ እንዳልል ጉች ሴት አለህ፣ ወንድ ነህ ደግሞ እንዳልል ደግሞ ቀሚስ አድርገሃል። ግራ ገባን። በቃ እኛ ተቸገርን እና ወሴ ወደሚለው ነገር ላይ ሄድክ። ወይ ወንድ አይደለህ ወይ ሴት አይደለህ፣ ወሴ በቃ አላስፈላጊ ቪዲዮ ነው። አጥፋ ያጥፋ መድኃኒዓለም ተንከሲስ